ሰላም እንዴት ናችሁ? ለዛሬው የፈትል ስንኞች ፖስት ተስፋ ከተሰኘው የሮፍናን ዜማ እስኪ የተወሰኑትን አድምጡልኝና መልሳለሁ። እንግዲህ እነዚህ ስንኞች ቁንጽል ቢሆኑም ገጣሚው በአጠቃላይ በዚህ ዜማ ውስጥ ሰፋ ያሉ ሀሳቦችን ውብ በሆነ መልኩ ያስተላልፋል። ስለ ንጋትና ሌሊት መፈራረቅ፣ የፀሐይና ጨረቃን ዕለታዊ ዑደት፣ ነገን በተስፋ አሻግሮ የማየትን ፋይዳና ምንም ብታንስ በውስጣችን የምናገኛትን የተስፋ ጭላንጭል አጥብቆ ይዞ ያለመልቀቅን አስፈላጊነት እንዲሁም ወድቆ የመነሳትን መቻል ያነሳል። አንዳንድ አሉታዊ ከምንላቸው ልምዶች ጭምር ስለምናገኘው የህይወት ትምህርት ስላጣነው ማማረር ብቻ ሳይሆን እጃችን ላይ ስላለው እያመሰገንን ተስፋ የማድረግን ተገቢነት ወደ መጨረሻ እንደውም አንዲት እናት ልጇን ተስፋዬ ብላ መሰየሟን ምሳሌ አድርጎ የተስፋዬን ማደግ ያንንም እያየች የእናቲቱን ተመስገን ማለት ውብ በሆነ መልኩ ሰፋፊና ድንበር ተሻጋሪ ሀሳቦችን የሚያስተላልፍበት ነው። ምንም ይሁን ምን እናንተም በውስጣችሁ የያዛችኋትን መልካም ተስፋ የሙጥኝ ብላችሁ እንዳትለቁ ምኞቴ ነው። ሰላም ሁኑልኝ።